ሰላም ውድ አማራውያንና የአማራ ወዳጆች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬ ትንሽ ነገር ለማለት የፈለኩት ስለ አባታችን፣ ወንድማችን፣ መከታችን ሁሉ ነገራችን ለሆነው በጋሽ ወርቁ ዙሪያ ነው የመጣሁት። ምክንያቱም ጨው ሲበዛ ይመራል እንደሚባለው አንዳንድ ጊዜ ዝም ማለት መፍትሄ እንደሌለው የተረዳ ነው። ውሸት ሲደጋገም እውነት ይመስላል የሚለውን ተረት እውን ስለሚያደርግ ነው። በነገራችን ላይ እኔ ብዙ ጊዜ ተናግሬያለሁ። ይሄ አረብ ሀገር ያሉ ሴቶች አብዛኞቹ የብልጽግና ተላላኪ ናቸው። የአማራን ሞት የአማራን ስቃይ መንግስት እንዳለ በማስመሰል ሰላም እንደሆነ በማስመሰል ሞር ጎጥ ላይ ያቀነቀነ ነገር ላይ በማድረግ የአማራን ትግል የአማራን የህልውና ትግል ችግር ውስጥ እየከተቱ እንዳሉ ብዙ ጊዜ ተናግሬያለሁ። ብዙዎችንም በአደባባይ ተሳድቤ አውቃለሁ። አብዛኛው ሰው አልገባውም። እነዚህ ሰዎች ሀገራቸው ገብተው እንደፈለጉ መውጣት ብቻ ሳይሆን በሚኖሩበት ሀገር የንግድ እድል ተዘጋጅቶላቸው በሶሻል ሚዲያ ሞር ቪው እንዲኖራቸው የገዢ ቪው እንዲኖራቸው ኢንቨስትመንታቸው በጥሩ እንዲሄድ ኑሯቸውን በስነስርዓት እንዲኖሩ ሀገር ሰላም እንደሆነች ግማሾቹ ሀገር ቤት እየሄዱ በፕራይቬት ፕሌን አረብ ሀገር የሚኖሩ ሴቶች ሽር ብትን ሲሉ ሁሉ ያየናቸው ናቸው እና በግሌ ከመጀመሪያ ጀምሮም ስለማቅ እነዚህ ሰዎች በሚያደርጉት ነገር እኔ ብዙም አልደነቅም። አሁን ስለ ጋሽ ወርቁ ስንመጣ ግን የጋሽ ወርቁ በዚህ ደረጃ ከራሱ አብራክ በወጡ ጎጠኞች እና ከብልጽግና ካድሬዎች ስፔሻሊ በዚህ ሰዓት ተረባርበው ስሙን ለማጥፋትም ሆነ እሱን ወንጀለኛ ለማድረግ በብዙ መልኩ የተሄደበትን መንገድ ተመልክተናል። ኢቭን ከአርበኛ ማርሸት ስልክ ተገኘ ተብሎ ጋሽ ወርቁ በቀጥታ ከፋኖ ጋር ግንኙነት እንዳለው አድርጎ ለምን በዛ ልክ ተሰራ ብላችሁ ብዙዎቻችሁ ከመረመራችሁ በአሁኑ ሰዓት መንግስት የጋሽ ወርቁን ንብረት ለመዝረፍም ሆነ እንዲሁም ደግሞ ምቀኛ ባለሀብት ነን የሚሉ የራሳችን ባለሀብት ነን የሚሉት ለወንድሞቻቸው የማይተኙ ለራሳቸው ህዝብ የማይተኙ እርኩሶች ተረባርበው የዚህን አባት የሆነ ወንድም ንብረትም ለማዘረፍም ሆነ በሐራጅ ተሽጦም ጠቅልለው ለመግዛትም እና ራቁቱን ለማስቀረት በርብርብ ላይ ይገኛሉ። በነገራችን ላይ ከባለፈው ወጣ ከተባለው መረጃ ጀምሮ እውነቱ ነገር ይሄ ነው። በአባታችን ጋሽ ወርቁ ወንድማችንን በለው መከታችንን በለው የአማራ ህዝብ ብቻ ሳይሆን እንደ ኢትዮጵያም ሰዎች ሲጎዱ ችግር ሲገጥማቸው በእርዳታ ዙሪያ ያለውን በመስጠት እድሜውን የፈጀ ወንድም ነው። የጋሽ ወርቁ ትልቁ ስህተት ድሃውን ዝቅ ብሎ ማየቱ ነው። ምስኪኑን ዝቅ ብሎ ማየቱ ነው። አዲስ አበባ የተቀመጡ የኛ ባለሀብት የሚባሉት የሚታዩበት የሚሞገሱበት ቦታ ላይ 40-30 ሚሊዮን እያወጡ ሲሰጡ ሲጨበጨብላቸው በቴሌቪዥን የሚውሉ እንጂ አንድ ቀን የተፈናቀለ ማህበረሰባቸው በየቦታው የወደቀው እንደ አማራ በድሮን ስለሚጨፈጨፈው አማራ 10 ብር አውጥተው ረድተው የማያውቁ ሰዎች ናቸው። ሚንስ የነሱ የመንግስት ካድሬ ናቸው። የአብይ አህመድን መጽሐፍ በመግዛት ሞር አብይ የድሮን ጥይት መግዣ ያገኝ ዘንድ ተባባሪ ሆነው ዛሬ ኢቭን በትግላችን ሁሉ ዘለው ገብተው በገንዘባቸው የአማራን ህዝብ ትግል ለማበላሸት እየሰሩ ያሉ ጠላቶቻችን ናቸው። የጋሽ ወርቁ ትልቁ ስህተቱ ድሃውን ታች ያለውን ማህበረሰብ ምስኪኑን ኢቭን በቲክቶክ ደረጃ ያሉ ጥቃቅን ሰዎችን ሳይቀር ይደሰቱ ዘንድ ሰውን ለማስደሰት የተፈጠረ መሆኑ ሀብታም ነኝ ሚሊዮነር ነኝ ምናምን ብሎ በፕራይቬት አውሮፕላን ራሱን ከዛ እያለ ባለመኩራቱ ዝቅ ብሎ ወገኔ ህዝቤ ብሎ በማሰቡ ይህ ሁሉ
መከራ ስም ማጥፋትና መሳደድ እየተደረገበት ነው ያለው። ሰው ምንድነው አሁን ላይ ይሄ ሰሞኑን ስትራቴጂካሊ ስሙ እየተነሳ የሚለጠፍበት ከየትም የመጣ አይደለም። የመጀመሪያው ነገር የብልጽግና እጅ ስላለበት ነው። በቲክቶክ መንደር ያሉ የአረብ ሀገር ሴቶችና አውሮፓ ምናምን የተቀመጠው ስሙን የሚያነሱት ሰዎች በሙሉ የብልጽግና ተላላኪዎች ናቸው። ኢቭን ጌማቸው ላይ ተመልክታችሁ ከሆነ ማን ቤታቸው እንደሚገባ ማን ብቻ እኔ ስለነሱ ማውራት አልፈልግም። ምክንያቱም የኔ ታይፖችም አይደሉም ሰዎችም ስላልሆኑ እኔ ስለነሱ ብዙ ማውራት አልፈልግም። በአጠቃላይ ግን በጋሽ ወርቁ ላይ አማራ የሆናችሁ ጋሽ ወርቁ ያልገባበት የለም። ጎንደር፣ ጎጃም፣ ሸዋ፣ ወሎ ከፍ ሲል በኢትዮጵያኖች መከራና ስቃይ ሁሉ እጁን በመዘርጋት ታች ያለውን ማህበረሰብ በመዳሰስ የኖረን ይሄንን ወንድም ሲስተማቲካሊ እሱን ለመምታት የተሄደበት መንገድ ማንሙት ጋሽ ወርቁን ለመጉዳት እንዳልሆነ ሁላችሁ ታውቁታላችሁ። ይሄ መከረኛ የአማራ ህዝብ መከታ እንዳይኖረው ከባንዳ ውጪ ሰው እንዳይኖረው ለማድረግ የተሰራ ሲስተም ነው። እነዚህ የአረብ ሀገር ሴቶች ያሞግሷችሁና በጀርባችሁ ጩቤ ይከቱባችኋል። ኤግዛክትሊ አሁን ጋሽ ወርቁ ጋር እየተደረገ ያለው ያ ነው። አቡፋን ነው የሚያወስ ስትሄድበት ስላየው በጣም ደስ ብሎኛል። በዚህ አጋጣሚ ግን ምንድነው እቺ ቀን ታልፋለች፣ እቺ ጊዜ ታልፋለች። መንግስት ይሄዳል፣ መንግስት ይመጣል፣ ሰዎች ይወለዳሉ፣ ይሞታሉ። ለህሊናችሁ መኖር ያቃታችሁ የተበላሻችሁ ሰዎች እግዚአብሔር ይገስጻችሁ ዘንድ ጸሎቴ ነው። ግን አትገሰጹም፣ ምክንያቱም ልባችሁ በመጥፎ ነገር ተሰውሯል፣ ህሊናችሁን ሽጣችኋል። እና ጋሽ ወርቁ ባለህበት እግዚአብሔር እድሜና ጤና ይስጥህ፣ ሰላምህን ይስጥህ። እኛ የአማራ ልጆች ኢትዮጵያኖች እኛ እንወድሃለን። ምክንያቱም እንደማንኛውም ተንቀባረህ ሰርግና ድግስ መኪና ሳይሆን የምታሳየን የተራበ ወገንህን ለመስራት ስትንደፋደፍ ስለሆነ የምታሳየን ከማንም በላይ እናከብራለን፣ እንወድሃለን። ሀቀኛ አማራ ስለሆንክ ደግሞ እናከብራለን። በአንተ ለመጣ ሁሉ አንመለስም። ባለበት ሰላም ሁኑ።